አታውስ እዚህ ጋር ቁጭ ብሎ እንደ ዝናብ ሲያስረክብ ያን ሁሉ መኪና አየን አለ። እሱቶ ማሽሞንሞኛ ቃል ነች፣ ያሽሞነሞነባት ቃል ነች። ንግድ ፈቃዱን አይተዋል ካለ ንግድ ፈቃዱ መኪና አስመጪ ይላል እንደዛ አይልም። አላዩም ጭራሽ። እነሱ ያዩት የራሳቸውን ገንዘብ ብቻ ነው። የራሳቸውን ገንዘብ ማየታቸው ደግሞ የፊንቴክን ታሪክ ወደኋላ ሄዱ ማየት ነው። ከነዚህ ታሪኮች ጀርባ እነዚህ ሰዎች አሉ። ስለዚህ ንግድ ፈቃዱ ምናምን አየን ምናምን የሚሉት ውሸታቸው ነው። ያዩት የሚያገኙትን ገንዘብ ብቻ ነው። እንደዛ ከሆነማ እንደነ ሉላ ገዙና አምሰለት ሙጬ ወይ ደግሞ ጸገነት አበበ ይሄን ማስታወቂያ ይቅርብኝ ይሉ ነበር። ምን ተገልጾላቸው ነው እነሱ ይቅርብኝ ያሉት? እነ ጸገነት እነ ሉላ ምን ተገልጾላቸው ነው? የሆነ ያዩት ነገር አለ ማለት ነው። ማየት ማለት ይሄ ነው። ስታይ ማየት ነው። አሁን ችግሩ ሲመጣ አይቼ ነበር አልመሰለኝም ልትሰተን፣ እኛ ደግሞ ማስረጃውን እናቀርባለን። ዛት ዋይ አላዩትም። እነሱ ያዩት የራሳቸውን ክፍያና ትሸለማላችሁ የተባሉትን ብቻ ነው። አንዱ እንግዲህ ኮሚቴው ውስጥ የማሰር ኮሚቴው ውስጥ ነበርኩ ስላልከኝ የማሰር ኮሚቴው ውስጥ የለው እንዳትሳሳት ይቅርታ ለቃሉ የአጣሪው ምርመራው የምርመራ ውስጥ ስለነበርኩ ስላልከኝ እንደነ ሰራዊት እንደነ ሶሎሞን ቦጋለ እንደነ ይገረም አሉ ሌሎችም ታዋቂ ሰዎች እና ቀደም ያልካቸው ቲክቶከሮቹ እነሱ እንኳን ከዚህ ከቲክቶክም ጋር የመጡ ስለሆኑ ያን ያክል እና ሌሎቹ እንደነ ሰራዊት ያሉ አንጋፋ ትልልቅ ሰዎች ግን 2-3 ስርዓትን ያሳለፉና ታዋቂ ሰዎች ናቸው። እነሱን ማሰር እንደው ሐሳቡ ሲመጣ አይ እንደው ትንሽ ግርታ ይፈጥራል፣ ትልልቅ ሰውን ማሳጣት ይሆናል፣ እንደው ይሄ ሁሉ ሰው እነከል እንዲያጨበረበሩ ተብሎ ማን ሊታመን ነው ታዲያ የሚል የትልቅ ሰው የማጣት ክርክር አልነበረም? ትልቅ ሰው ማለት ነው ማለት ትልቅ ሰው ማለት ሰራዊት ፍቅሬ ከዚህ በፊት እኮ ሲኖ እናስመጣላችኋለን ብሎ አረሰነት ነው። ሲኖ ይመጣላችኋል ብሎ እኮ የተበሉ ሰዎች ብዙ ናቸው። እሱ ነው አያስጠይቀኝም ብሎ የሄደባቸው። ሰራዊት ፍቅሬ ሲኖ እንደዚህ ሲያስበላ ሰለሞን ቦጋለ ሆስፒታል አስገነባላችኋለሁ ብሎ ብር ለቅሞ ነበር። ይሄ ትሬንድ አላቸው እነዚህ ሰዎች በዚህ ትሬንድ አንዱን ጥያቄ ስንት የታመሙ ህብረት ለበጎ የሚል አርቲስቶች የሚታከሙበት በብዙ ቢሊዮን ብር በበጎ ስራ ላይ ያለ መልካም ሰው ነው። ነገ ይሄ አርቲስት ልጅ እንኳን አይደለም ታዋቂ ትልቅ ሰው ነው። ያን የበጎ ስራውን ይዞ ቢመጣ ዛሬ የፊንቴክ ታሪክ ይከተለዋል። ብዙ ሰዎች ብዙ በደዌ ዳኛ በአልጋ ቁራኛ ያሉ ሰዎች ይታከሙበታል ተብሎ ተስፋ የሚደረገው ሆስፒታል ውሃ በላው። እንደው ይሄ ነገር ግን አላሳሰበህም አንተ? ውሃ በላው በስር ምክንያት አይደለም ውሃ ይበላው። እሷንም እኔ ነኝ ወደ ሚዲያ ወጣት ተለቅሟል 6 ቢሊዮን ብር የሚያወጣ ሆስፒታል ገነባለሁ ብሎ ሲል ነበር። እስካሁን ገንብቶ አላየነውም። ገንብቶ ብናየው ኖሮ ትልቅ ሰው ነው እናከብረዋለን። ልናከብረው የሚገባ ሰው ነው። ስለዚህ እስካሁን አላየነው። ምንም ያደረገው ነገር የለም። እስካሁን ብሩም ክሊር የሆነ ነገር የሚታወቅ ነገር የለም። ይሄ ትልቅ ነው ሊያስብል አይችልም። በኢትዮጵያ የፊልም ኢንዱስትሪ ውስጥ የራሳቸውን ድርሻ አበርክተዋል። እሰየው አበርክተዋል። ደካማ ጎንም ነበረባቸው። ለምሳሌ ለመገደቡ እኮ ሰማያዊ ፈረስ የሚል ፊልም የሰራ ታላቅ ሰው ነው። እንግዲህ ታላቅነት ማለት ይሄ ነው። የኪነ ጥበቡን ዓለም የማስታወቂያው ነው። ሰማያዊ ፈረስም ቢሆን እኔ የማውቀውን ያህል አንተ ስለማታውቀው ሰማያዊ ፈረስም ከየት እንደመጣ ነው ያውቀው። ሰማያዊ ፈረስም አሁን ዋና ፐርፐዛችን ወደዛ እንዳይሄድብን ሰራዊት ፍቅሬ የ3 መንግስታት ተለጣፊ ነው። የት ምን አይነት ሲያስደርገን